ሰላም እንዴት ናችሁ? ሁላችሁም ይሄን ቪዲዮ ሼር ኮፒ ሊንክ እያረጋችሁ ለመላው ኢትዮጵያን አድርሱልኝ። እንግዲህ ሰይድ ወንድማችን የቮይስ መልእክት የይቅርታ መልእክት አስቀምጧል። በእኔና በገጠር ልጅ ዙሪያ ምንም አይነት እንከን የሀሳብ ልዩነት ጥላቻ የለም። በጣም የምወደውና የማከብረው ታናሽ ወንድሜ ነው። በነበረው ጉዳይ ላይ እንዳየሽው የልጅቱን ሀቅ ለማውጣት ስንል ብዙ መስዋዕትነት ከፍለናል፣ ብዙ ሰዓቶችን ገድለናል። ስሜታዊ በመሆንና አንዳንድ ጊዜም ራሳችን ባለመቆጣጠር ክፉ ቃላት ስለተናገርኩት በጣም ይቅርታ ላኪለት። ከልብ የመነጨ ይቅርታ ጠይቀዋለሁ። በመቀጠል ደግሞ ስሜን አጥፍተሃል ባለው ዙሪያ አንደኛ በሶሻል ሚዲያ ሲንሸራሸር አገኘሁት። ማን ነው እውነተኛ እነሱ ጋር ሄዷል ብዬ ቁጥሩን አፈላልጌ ቁጥሩን ተቀብዬ ደወልኩለት። አዎ ሂጃለሁኝ አለኝ። ለዛውም ሂጃለሁኝ ስላለኝ አመጣሁት። የገጠር ልጅ አልተደማመጡም። እኔም መጥፎ ቃል እንድናገር አደረገኝ። በዛውም በቃ ሄሊማ ሊያደናቁረው እውነተኛ ሰው ነው፣ እውነተኛ ምስክር ሲመጣ አደናቁሮ እንደዚህኛም ስሜታዊ የሚያደርገን ለምን ነው ብዬ እሱም እንደዋር አድርገናል። እኔም ሰድቤዋለሁ። በዚህም ጉዳይ ይቅርታ ማለት ትልቅነት ነው። ታናሽ ወንድሜ ነው፣ በጣም ወደ ወንድሜ ነው። ያውቃል ይሄ ነገር ሳይመጣ እንዴት እንደማከብረው እንደምንከባበር። ስለዚህ እንደ አጠቃላይ ለተፈጠረው ችግር በጣም ይቅርታ ወንድሜ የገጠልኝ። ይህታችንን በህይወት መገኘት ደግሞ ሁላችንም በጉጉት እንጠብቃለን። አውዬ እንግዲህ አንቺም በመልካሙ ለጂ ሁላችሁም ሰላም ብያለሁኝ። በመቀጠል የገጠር ልጅም ሆነ ሌሎቹን ንጹሃን የቲክታክን ማህበረሰብ ማለት ነው በእኔ የተቀየመ ካለ ከልብ የመነጨ ይቅርታ ጠይቃለሁኝ። አንዳንድ ጊዜ እውነት ለመናገር የምናገራቸው ነገሮች በኮሜንቶችም ንዴት ይሁን ስሜታዊ ሆነን ሪካርድ ተቀድተው ውጭ ላይ ስናያቸው እኔ ነኝ አይደለሁም ብለን ራሳችንን እንጠይቅ የሆንበት አጋጣሚ ብዙ። እንግዲህ ሁላችሁም እንደሰማችሁት ነው። በውሸት መረጃ ይታገት ይገደል ምናምን ስትሉ የነበራችሁ አንዳንድ ግለሰቦች አላችሁ። እንግዲህ እናንተን ፈጣሪ ልቦና ይስጣችሁ። ከጎኔ ሆናችሁ የገጠር ልጅ አይዞ ስትሉኝ የነበራችሁ ውድ እህት ወንድሞቼ በጣም አድርጌ አመሰግናለሁ። በተጨማሪ ሀቢባ ሀቄ እንዲወጣ ያደርግሽልኝ ጀግና ሴት ነሽ። በጣም አድርጌ አመሰግናለሁ። ፈጣሪ